እንደ አውሮፓውያን አቆጣጠር መጋቢት 14 ቀን 1879 በጀርመን ሀገር ኡልም ውስጥ ተወለደ። ከተጋቡ 3ኛ ዓመታቸውን ይዘው ለነበሩት አይሁዳውያን ወላጆቹ ሄርማን እና ፓውሊን የመጀመሪያ ልጅ በመሆን ነበር ወደዚች ዓለም ብቅ ያለው። በ1880 ወላጆቹ ወደ ሙኒክ በመሄድ ኑሯቸውን እዚያው የመሰረቱ ሲሆን በ1881 ሁለተኛ ልጃቸውን ማሪያን በመውለድ አይንስታይንን ታናሽ እህት አስገኝተውለታል። ከእህትነቷም በላይ የልጅነት ዘመኑ የቅርብ ጓደኛው ነበረች። የሙዚቀኛነት ተሰጥኦ የነበራት ወላጅ እናቱ ፓውሊን የበኩር ልጇን ገና በጨቅላ ዕድሜው ነበር ከፒያኖ ጋር ያስተዋወቀችው። ይሁን እንጂ አንስታይን ይበልጥ ይወደው የነበረው ቫዮሊን የሚባለውን የሙዚቃ መሳሪያ ስለነበር ከ6ኛ ዓመቱ አንስቶ እስከ 13ኛ ዓመቱ ድረስ ቫዮሊን እንዲማር ተደርጓል። ማሪያ በ1924 የታላቅ ወንድሟ አንስታይንን ሕይወት ታሪክ ያቀረበችበት መጽሐፍ ስለሱ ቀደምት ዓመታት ለሚነገሩ አብዛኞቹ መረጃዎች ምንጭ መሆን ያገለግላል። ለምሳሌ ያህል በዚያው መጽሐፏ ውስጥ አንስታይን በተወለደበት ጊዜ እናትየው በራስ ቅሉ ግዝፈት ስጋት አድሮባት እንደነበርና አያትየውም በሰውነቱ ውፍረት ይገረሙ እንደነበሩ ገልጻለች። በ1884 የ5 ዓመት ገደማ ልጅ ሳለ የመጀመሪያው የሆነውን ሳይንሳዊ ተሞክሮን ያሟሸው አባትየው ሄርማን ባሳየው የኪስ ማግኔት አማካኝነት ነበር። ይኸውም ማግኔቱ የትም ቢሆን መርፌው የሰሜንን አቅጣጫን ብቻ ማመልከቱን ያስተዋለው ሕፃኑ አንስታይን ለምን በማለት ሚስጥሩን የማወቅ ከፍተኛ ጉጉት ሊያድርበት መቻሉ ነበር። በመሆኑም በሳይንስና ውስብስብ የሆኑ ሳይንሳዊ ቀመሮችን በመፍታት ላይ የላቀ ፍላጎት ያደረበት ገና ትምህርት ቤት እንኳን ለመግባት ባልበቃበት የልጅነት ዕድሜው ላይ ነበር። በ6 ዓመቱ መደበኛ ትምህርቱን ሀብሎ የጀመረው በ1885 በብሉሚንስትራሴ በሚገኘው ፒተር ስቹል የካቶሊክ አንደኛ ደረጃ ትምህርት ቤት ሙኒክ ከተማ ውስጥ ነበር። በዚያን ጊዜ በትምህርቱ ጥሩ የነበረ ቢሆንም ዝምተኛና ከኩዮቹ ጋር ተቀላቅሎ የመጫወት ባህሪ የማይታይበት ገለልተኛ ልጅ ነበር። ሙሉ በሙሉ ታዛዥ መሆንን በሚጠይቁት የትምህርት ቤቱ ደንቦች ደስተኛ ያልነበረ ሲሆን የካርቶን ቤቶችን መስራትና ቤት ውስጥም ከእህቱ ማሪያ ጋር መጫወትን ይመርጥ ነበር። እስከ 1888 ድረስ በዚሁ ትምህርት ቤትም ሲማር ቆይቷል። በ1888 10ኛ ዓመቱን እንደያዘ በሙኒክ ታዋቂና የተከበረ የትምህርት ተቋም በነበረውና ከሂሳብና ሳይንስ ይልቅ ለላቲንና ግሪክ ቋንቋዎች የበለጠ ትኩረት ይሰጥ በነበረው የሊዩትሆልድ ጂምናዚየም ተቀባይነትን አግኝቶ የገባ ቢሆንም የተቋሙ ትምህርታዊ መርሃ ግብር የሚያስደስት ሆኖ ስላላገኘው ከትምህርት ቤቱ ውጪ በግል ወደ ማጥናቱ አዘነበለ። በዚሁ ትምህርት ቤት የተማረው ለ6 ዓመታት ያህል ነበረ። እዚያ ጊዜ ጃኮብ የተሰኘ አጎቱ አንድ የአልጀብራ መጽሐፍና በርካታ የሂሳብ ጥያቄዎች የሰጠው ሲሆን በ1889 ደግሞ ለወላጆቹ ቅርበት የነበረው ማክስ ታልሙድ የሚባል የ1 ዓመት ወጣት የሕክምና ሳይንስ ተማሪ በ11 ዓመቱ ታዳጊ አንስታይን ላይ ከፍተኛ ጉጉትን ያሳደው ማህበረሰብ ሳይንስና የፍልስፍና መጽሐፍትን አውሶ ማንበብ ተያይዞታል። ከ1889 እስከ 1892 ድረስ የነበሩት ዓመታት አንስታይን ሃይማኖታዊ ትምህርትን በመቅሰም ላይ የተጠመደባቸው ዓመታት ሲሆኑ በመጨረሻ ግን እድሜው 13 ዓመት እንደሞላው የላቀ ሃይማኖታዊ አገልግሎትን እንዲሰጥ በታጨበት ዋዜማ እያዳበረው በመጣ ሳይንሳዊ እውቀቱ የተነሳ ሃይማኖታዊ አስተምሮውን በመጥላት መከታተሉን አቁሞታል። በ1893 ቤተሰቦቹ ጠቅልለው ሙኒክን በመልቀቅ ወደ ጣሊያኗ የሚላን ከተማ ሲጓዙ አንስታይን የጀመረው ትምህርቱን እንዳያቋርጥ በማለት እዚያው ሙኒክ ውስጥ እንዲቆይ አድርገውታል። እዚያው ትምህርት ቤት 6 ደስተኛ ያልሆነባቸው የብቸኝነት ወራትን አሳልፎ ሲያበቃ አንዱን የሕክምና ዶክተር የኒውራስቴኒክ ኤግዞስሽን የሕክምና መረጃ እንዲጽፍለት በማድረግ ትምህርት ቤቱን ለቆ ወላጆች ወደሚገኙባት የጣሊያን ከተማ ፓቪያ ለመጓዝ ያደረገው ጥረት ተሳክቶለታል። አንስታይን ይህንን ሊያደርግ የፈለገበት ሌላው ምክንያትም በወቅቱ አንድ ወንድ ልጅ እድሜው 17 ሳይሞላው አስቀድሞ አንድን የነበረበት ሀገር ለቆ የሚሄድበት ሁኔታ ከተፈጠረ ከወታደራዊ አገልግሎት ነፃ ያደርግ የነበረው የጀርመኖች ሕግ ለመጠቀም በማሰብ ሊሆን እንደሚችል ይገመታል። በ1894 ላይ በድንገት ወደ ፓቪያ በመምጣቱ ለተደናገጡት ወላጆቹ ይባስ ብሎም የጀርመን ዜግነቱንና አይሁዳዊ እምነቱን ለመተው የደረሰበትን የግል ውሳኔውን ከመግለጽ ወደ ኋላም አላለም ነበር። በዚሁ አቋሙ ራሱን ከሚኖርበት ዓለም ማግለሉንና የግል ነፃነቱን መፈለጉን ያረጋገጠበት ነበር።
ወዲያውኑም ዙሪክ ውስጥ ወደሚገኘው አድቫንስድ የስዊዝ ፌዴራል የፖሊቴክኒክ ተቋም የሚያስገባውን የመግቢያ ፈተና ለመውሰድ መዘጋጀት መፈለጉን ለወዳጆቹ ገልጾላቸዋል። ምንም እንኳን ወደ ተጠቀሰው ተቋም ለመግባት በነበረው እቅድ መሰረት በ1895 የክረምት ወራትን በቅድመ ጥናቱ ላይ ያተኮረ ዝግጅት እያደረገ ቢያሳልፍም ወደ ተቋሙ ለመግባት የሚያስችለው ውጤት ሳያመጣ በመቅረቱ ምክንያት ለጊዜው ህልሙን ሳያሳካ ቀርቷል። በፖሊቴክኒክ ተቋሙ አስተዳደር አስተያየት መሰረት ቀጣዩን ዓመት አራው ከተማ ውስጥ በሚገኘው የስዊዝ ሁለተኛ ደረጃ ትምህርት ቤት ወደ ቴክኒክ ተቋሙ የሚያስገባውን ፈተና በድጋሚ የሚወስድበትን ቅድመ ዝግጅት እያደረገ እንዲቆይ ተደርጓል። እዚያው አራው በገባበት ትምህርት ቤት ውስጥ ያስተምር በነበረው ጆስት ወንትለር መኖሪያ ቤት ውስጥ በመጠጋት ከሰውየው 7 ልጆች ጋር ተግባብቶ ያሳለፈው ያ ዓመት ግሩምና አስደሳች ሆኖለት ነበር። 1896 ዲፕሎማውን ባገኘበት ወቅትም አንስታይን ሙኒክ በነበረበት ጊዜ ይታወቅባቸው ከነበሩት የዝምተኛነትና የብቸኝነት ባህሪያቱ በመራቅ በጣም በራሱ የሚተማመንና ከሰው ጋር የሚግባባ የ17 ዓመት አፍላ ጎረምሳ ሆኖ ነበር። 1901 እንደባተ አንስታይን የፖሊቴክኒክ ዲፕሎማውንና የስዊዝ ዜግነትን ያገኘ ከመሆኑም ባሻገር ምንም እንኳን ለአስተማሪነት እድል ባይሰጠውም በስዊዝ የፓተንት ጽሕፈት ቤት የቴክኒክ አማካሪ በመሆን ተቀጥሮ ለመስራት ችሏል። በ1905 ደግሞ የሕክምና ዶክትሬት ዲግሪውን ለመያዝ በቅቷል። በፓተንት ጽሕፈት ቤት ሲያገለግል በቆየባቸው ዓመታት ውስጥ የነበሩትን ትርፍ ጊዜያት በመጠቀም በጣም የሚታወቅበት ስራውን የሰራ ሲሆን በ1908 በርን ውስጥ የግል አስተማሪ በመሆን ተመድቧል። በ1909 የፕሮፌሰርነት ማዕረግን የተጎናጸፈው አንስታይን በ1911 ፕራግ ውስጥ እጅግ የታወቀ የፊዚክስ ፕሮፌሰር ለመሆን በቅቷል። በቀጣዩም በ1912 ወደ ዙሪክ በመመለስ በተመሳሳይ ደረጃ አገልግሏል። በ1914 የካይዘር ፊዚካል ኢንስቲትዩት ዳይሬክተር እና የበርሊን ዩኒቨርሲቲ ፕሮፌሰር በመሆን ሰርቷል። በዚሁ ዓመት ውስጥ የጀርመን ዜግነትን በመቀበል እስከ 1933 ድረስ በበርሊን የኖረ ሲሆን ከዚያ በኋላ ግን በፖለቲካዊ ምክንያቶች የተነሳ የጀርመን ዜግነቱን ትቶ ወደ አሜሪካ በመሰደድ ፕሪንስተን ውስጥ በቲዎሬቲካል ፊዚክስ ፕሮፌሰርነት ማገልገል ወደ ጀመረበት ሂደት ተሸጋግሯል። የአሜሪካ ዜግነትን በ1940 የተቀበለ ሲሆን በ1945 ቀደም ሲል ከተጠቀሰው ሙያዊ የኃላፊነት ደረጃው ላይ በጡረታ ተገሏል። ሁለተኛ የዓለም ጦርነት ባበቃበት ማግስት አይንስታይን በዓለም አቀፍ የመንግስታት ንቅናቄ ወርልድ ዋይድ ገቨርንመንታል ሙቭመንት ውስጥ ግንባር ቀደም ተሳታፊዎች አንዱ የነበረ ሲሆን የእስራኤል ፕሬዝዳንት እንዲሆን ጥሪ የቀረበለትም በዚያው ወቅት ላይ ነበር። ይሁን እንጂ የቀረበለትን የፕሬዝዳንትነት እድል ቀበል ፈቃደኛ ሳይሆን ቀርቷል። በሌላ በኩል ግን በወቅቱ በኢየሩሳሌም የሂብሩ ዩኒቨርሲቲ ሲቋቋም ከዶክተር ቻይም ዊዝማን ጋር በመተባበር የበኩሉን ድርሻ ተወጥቷል። አንስታይን ምን ጊዜም ቢሆን በፊዚክስ ጥረቶች ላይ ግልጽ የሆነ ምልከታ የነበረው በመሆኑና ጥረቶቹን ለመቅረፍ ያሳየው በነበረው ቁርጠኝነት ይታወቃል። የራሱ የሆነ ስትራቴጂን በመከተል ወዳለመበት ግቡ የሚያደርሰውን መንገድ በሚገባ ለይቶ ለማየት በበቃበት ልዩ ችሎታውም ይታወሳል። ታላላቅ ግኝቶቹ ዓለምን ወደ ላቀ ደረጃ እንደሚያሸጋግሩ እርምጃዎች አድርጎ የሚቆጥርበት አመለካከትም ነበር። ሳይንሳዊ ምርምሮችን በጀመረበት ወቅት የኒውተን መካኒክስ እጥረቶች ያሉበት እንደሆነ ለመገንዘብ የቻለው አንስታይን የተነጻጻሪነት ሕግ የሚሰኘው ልዩ ቀመሩን ወይም ስፔሻል ቲዮሪ ኦፍ ሪላቲቪቲ በማቅረብ የስበት ችግሮችን በኤሌክትሮማግኔቲክ ፊልድ ለማቃለል አልሞ ሲሰራበት ቆይቷል። በበርሊን ከተማ በቆየባቸው ዓመታት ውስጥ የተነጻጻሪነት ልዩ ቲዮሪ ቀመር ትክክለኛ ትርጉም አሰጣጥ የስበት ሕግ ቲዮሪን እጥረቶች እንደማሟላት ተደርጎ እንደሚታሰብ ያደረበትን እምነት ይፋ አድርጓል። እናም በ1916 አጠቃላይ የተነጻጻሪነት ቲዮሪ ወይም GTR the power of 3 እና ስፔሻል ቲዮሪ ኦፍ ሪላቲቪቲ STR the power of 4 በሚል ርዕስ ያዘጋጀውን ጥናታዊ ጽሑፍ ለህትመት አብቅቶታል። በተጨማሪም በዚህ ወቅት ላይ በቲዮሪ ኦፍ ራዲዬሽን እና በስታቲስቲካል ሜካኒክስ መስኮች የሚታዩ ጥረቶችን ለማቃለል ይደረግ ለነበረው ጥረት የበኩሉን የላቀ አስተዋጽኦ አበርክቷል። በ1920ዎቹ ውስጥ አሻሚ በነበረው የኳንተም ቲዮሪ ላይ በማተኮር በተያያዘው ስራ ከመቀጠሉም በላይ የዩኒፋይድ ፊልድ ቲዮሪስ የመቀመር አዲስ ፕሮጀክቱንም የጀመረበት ወቅት ነበር። ይህንን ፕሮጀክት ወደ አሜሪካም ከሄደ በኋላም ቀጥሎበታል።
ለስታቲስቲካል ሜካኒክስ ዘርፍ በኳንተም ቲዮሪ አማካኝነት ካደረገው ማስተዋጽኦ በተጨማሪ ለአቶሚክ ትራንዚሽን ፕሮባቢሊቲስ እና ለሪላቲቪቲክስ ኮስሞሎጂ እንዲሁም ሳይንቲፊክ ኮስሞሎጂ መስኮች ወሳኝ ጠቀሜታ ያለው ስራውንም ቀምሮ ያጠናቀቀው በዚያ ወቅት ውስጥ ነበር። ጡረታ ከወጣ በኋላም የፊዚክስ መሰረታዊ ጽንሰ ሀሳቦችን ለማዋሃድ አልሞ የተነሳበትን ፕሮጀክቱን ማስኬዱን የቀጠለ ሲሆን ሂደቱም በዘመኑ የነበሩት አብዛኞቹ የመስኩ ምሁራን ያምኑበት ከነበረው ተቃራኒ የሆነውን ጂኦሜትራይዜሽን የአተያይ አቅጣጫን ይዞ ብቅ ያለበት ነበር። ቅደም ተከተላዊ በሆነ የጊዜ ተዋረድ ውስጥ ከተካሄዱት የአይንስታይን ሳይንሳዊ ጥናቶች በፋይዳቸው በጣም ልቀው የሚጠቀሱለት የሚከተሉት ናቸው። ቲዮሪ ኦፍ ሪላቲቪቲ 1905፣ ጀነራል ቲዮሪ ኦፍ ሪላቲቪቲ 1916፣ ኢንቨስቲጌሽን ኦን ቲዮሪ ኦፍ ብራውኒያን ሙቭመንት 1926፣ ዘ ኢቮሉሽን ኦፍ ፊዚክስ 1935፣ ሪላቲቪቲ 1920 እና 1950። ሳይንሳዊ ከሆኑ ስራዎቹ ውጭም የሚከተሉት ይታወቁለታል። አባውት ጽዮኒዝም 1930፣ ዋይ ዋር 1933፣ ማይ ፊሎሶፊ 1934፣ አውት ኦፍ ማይ ላተር ይርስ 1950። አልበርት አንስታይን ከበርካታ የአውሮፓና የአሜሪካ ዩኒቨርሲቲዎች የሳይንስ፣ የሕክምናና የፍልስፍና የክብር ዶክተርነት ማዕረጎችን ተቀብሏል። በ1920ዎቹ በአውሮፓ በአሜሪካና በሩቅ ምስራቅ ሀገሮች ከፍተኛ የትምህርት ተቋማት ያስተምር የነበረ ከመሆኑም በላይ በመላ ዓለም የሚገኙ ታላላቅና ግንባር ቀደም የሳይንስ አካዳሚዎች አባል የመሆን ሽልማትም ተሰጥቶታል። ለስራው እውቅናን በመስጠቱ ሂደት ካገኛቸው በርከት ያሉ ሽልማቶች መካከልም በ1925 የተሰጠው የኮፕሌይ ሜዳል ኦፍ ዘ ሮያል ሶሳይቲ ኦፍ ለንደን እና በ1935 የፍራንክሊን ሜዳል ኦፍ ዘ ፍራንክሊን ኢንስቲትዩት ተጠቃሾች ናቸው። መንፈሱን ዘና በማድረጉ ረገድ የሙዚቃን ያህል በህይወቱ ትልቅ ቦታ የሚይዝ ነገር አልነበረውም። በ1903 ካገባት ሚሌቫ ማርክሊ ጋር አንዲት ሴትና 2 ወንድ ልጆችን በማፍራት ለ17 ዓመታት ያህል በአንድ ጣሪያ ስር የዘለቁበት የትዳር ህይወት በ1919 በፍቺ መቋረጡን ተከትሎ በዚያው ዓመት ውስጥ ኤልሳ ሎዌንታልን አገባ። ኤልሳ በ1936 በሞት ከዓለምና ከባለቤቷ ለአንዴና ለመጨረሻ ስትለይ፣ አልበርት አንስታይንም በበኩሉ ምንጊዜም ቢሆን ስሙን በሕያውነት ሲያስጠሩለት የሚኖሩትን ታላላቅ የሳይንሳዊ ምርምር ግኝቶችን ያበረከተላትን ዓለም እስከ ወዲያኛው የተሰናበተው በ1955 ወርሃ ሚያዝያ ላይ በጊዜው ይኖርባት በነበረችው በፕሪንስተን ከተማ ውስጥ ነበር።